عالمي عالم عالمي ወይ ማኑሪ ማናት ምን ባክሽ አንቺ ተረገመችው እኮ ዛሬ የሚለችው ታውቂያለሽ አይደል አለምዬ አንቺ ባትኖር እኮ በቃ ገምተን አልቀን ነበር እሺ አልቀፈን የተከበሩ ታውቂያለሽ አለምዬ ፈጣሪ እኮ ምህረትና ቸርነቱን ባንቺ ነው የገለጠው። እንዴት አልክ ደግሞ? ይኸው በማንኪያ እየጠየኩሽ በጭልፋ ትሰጪኛለሽ። ነው ከኔ የምትፈልጊው ነገር አለ? እኔ ካንተ ምን ልፈልግ እችላለሁ? ኧረ እየቀለድኩ ነው አለምዬ፣ ብቻ አመሰግናለሁ። ባለሱቅ ወይ ምን ልስጥሽ? ባለ 50 ብር ካርድ ስጠኝ። አልሰራም አለኝ እኮ። አራዲስ ነው። እስኪ ደግመሽ ሞክሪ። ይኸው ደጋግሜ ሞከርኩት ግን አይሰራም። ማኖር እስኪ ሞክረው በእናትህ። እኔ ጋር እኮ ገብቷል። ስልኬን ልንገርክና ትልክልኛለህ? እሺ 09 0913 ወይ አለምዬ አንዳንዴ እኮ የውስጥሽን ምኞት የልብሽን መሻት በጋር ስታገኙ ከጥርስ በላይ ምስክር የለም። ሳይ እንኳን እንድቃቀልኝ ደመና አግኝታለሁ። የልጅነት ምኞቴ በምናቤ ሳልኳት ሚስቴን ዛሬ በአካል አገኘኋት። ማናት ደግሞ? ሴት አገኘኋት። ምን አትባላለች? ብታይ እንዴት እንደምታምር ሰው ድምፁ እንኳን ያምራል። ቡና ፍልቻለሁ። ምን አብረን እንጠጣ? ብታያት እኮ አለምዬ ልጅቷ እንዴት እንደምታምር ሰው እንዴት እንደመልኩ ድምፁም ያምራል። ሌላውን ታዩና የተዋወቅንበት አጋጣሚ እንኳን ሲያምር የምሬን እኮ ነው አለምዬ። ፈጣሪን እና እሷን ሊያወዳጀን ሲፈቅድ እንጂ እንዴት እሷ ላይ አልሰራ ያለው ካርድ እኔ ላይ ይሰራል? አየሽ አንቺ እንኳን መልስ የለሽም። ስለዚህ እኔ እና እሱ የተገናኘ ነው በድንገት ሳይሆን በምክንያት ነው ማለት ነው። ማኑሪ ስልክ እየጠራ ነው። አምጪ ዛሬ ያደረኩልሽ ነገር ከቁባት ቁጥር ተራ ነገር ነው። ቢሆንም አመሰግናለሁ። ይልቅ ምን እያደረግሽ ነው? ላልነሳ ተኝቼ። እንዴ ለምን ሲባል? ህይወት አድክሞኝ ደብሮኝ ማለትሽ ነው አይደል? እንደዛ ነገር። እና ታዲያ ለምን እኔ ጋር አትመጪም? ማነው? ጤና ይስጥልኝ። መብራት ቆጣሪ ነው። አምስት ሰዓት ላይ እዛው እንገናኝ በቃ።
መኖር እንደመሞት ቀላል ነገር ነው ብለሽ ታስቢያለሽ? ሞት አይተዋል እንዴ? የመኖር ጣም ከመሞት እንደሚመር ለማወቅ የግድ መቅመስ ያለብኝ አይመስለኝም። ግድ የለህም ባትቀምሰውም ኑር። መኖር መልካም ነገር ነው። መኖር ይልቅ የምትወጂው ሙዚቃ ምንድን ነው? በደም ግባቷ ላይ የሚለው። በደም ግባቷ ላይ? አይገርም? ይሄን ሙዚቃ እኔ ብቻ አውቀው ይመስል ሌላ ሰው የሚወደው አይመስለኝም። በደም ግባቷ ላይ ከሳቀች ሌቷ ከመልኳ ምናለኝ ከፍትፍቷ ፊቷ ምናልባት እኮ ይህን ዘፈን የሚከፍተው ለእኔ ያለውን ስሜት እንዲተርክለት ይሆናል። መኖር ቁርስ ተነሳ እያልኩ ስጨቃጨቅ ይኸው ምግቡን ቀዝቅዞ ድጋሚ ጠርኩት። አለምዬ ግን እንደ ስምሽ ክፉ አይደለሽም። አለም ክፉ ነች እንዴ? የትኛው አለም? መቼስ እኔን አልልህ መኖሪያህን ነው። ቀላል ክፉ ናት። ምነው የልቤን መሻት ምናቤን ሰጠችኝ እያልክ እንዳላመሰገንካት? አይገርም? እድሜዋ ረጅም ነው። ስታንሻ ተደወለች። ሄሎ፣ ኧረ እኔ ናፍቀሽኛል። የት እዛው ነው ያለሽው? እሺ በቃ አልቆይም። መጣሁ። እንዴ ወዴት ነው መኖሬ? አለምዬ መሄድ አለብኝ። ቢያንስ ምግቡን ጎርሳልኝ አትሄድም? አረ በፍጹም አይሆንም። እንደዛማ ከሆነ ቆይባታለሁ። ደግሞ ገና ልብስ ቀይሬ ነው የምወጣው። አለምዬ ቻው። መኖር ወይ ዛሬ በጣም አምሮብሃል። ጥቁር ልብስ የለበሰ ወንድ በጣም ነው የምወደው። እኔ ደግሞ ጸጉሯን ለቃ ጥቁር የለበሰች ሴት በጣም ነው የምወደው። ምን አብዬ? ወይ የት መሄድ ያስደስትሻል? የት ልውሰድሽ? መቃብር ቦታ። መቃብር ቦታ? አዎ መቃብር ቦታ። እዚህ መሆን ነው የሚያስደስትሽ? ጨነቀ? እንዴት አይጨንቀኝም? የሚጨንቅ ቦታ ምትሽ? እኔ የምወደው ቦታ ቤቴ ነው ስትለኝ ጨንቆኛል እንዴ? እኔ እኮ ወሰድኩሽ ቤቴ ነው። እና ይሄም እኮ ለኔ ቤቴ ነው ማለት የጊዜ ጉዳይ ነው እንጂ እናንተ ምን ያስፈር መግባታችሁ አይቀርም። ያንተን ቤት እዚሁ ነው የሚሆነው። ወይ እጅሽን ቆረጠሽ አይደል? ቆይ መኖር እጅሽን አልቆረጠሽም እንዴ? ደም የለሽም? መኖር መኖሬ ቲማቲም እየከተፍኩ እጄን ቆረጠኝ መሰለህ። መኖሬ እጄ እኮ እየደማ ነው። አይዞሽ፣ በጨርቅ ነገር አስርልሻለሁ። ተጠንቀሽ ስሪሽ።
በር ላይ ቆምከው? ምግብ እየሰራሽ ነበር አይደል? ውይ ራበህ እንዴ? እኔ እኮ ሙያ የለኝም። ወይ እንቁላል ነገር ልጥበስልህ? መስሎኝ ይሆናል። አራበኝ። ና እስቲ ልቀፍክ። ቢያንስ የምችለውን ነገር ላድርግ። ወይ አለምዬ አለምዬ ምን ጀምረሽ ነው? በጣም ቆንጆ ልጅ ናት ታምራለች ምናምን እያልሽኝ አልነበር እንዴ? መኖሬ እንግዲህ ነገርኩ። እኔ ከነጋ ምንም አይነት ሰው አላስተዋወቀኝም ነው። ቀልድህንም ከሆነ ተናገር። ተማሪ በስተማሪውን በለጠው ማለት ነው እንዴት? እንዴ ከኔ ባሽ ፌዘኛው ነሽ ቁጭ ያልሽ አይደል? ስለምን ፌዝ ነው የምታወራው? አለምዬ ምሬን እኮ ነው። በጠራራ ፀሐይ ያስተዋወቅሽን ሴት አላውቃትም ብሎ ሽምጥጥ ከማድረግ በላይ ፌዝ አለ እንዴ? መኖሬ ነው ትሪካምል መኖሬ ማፍቀር እንደው ተቆጥረ ምን አብይ ተነሳሽ እንዴ? ለምን ሳቀሰቅሰኝ ወጣክ? ተኝተሽ ሳይሽ እኮ በጣም አሳዘንሽ። የተኛ ሰው ያሳዝናል እንዴ? እሱን ማወቅ የምትችይው በእኔ ቦታ ሆነሽ ራስሽን ብታዪው ነበር። በአንተ ቦታ መሆን አልችልም፣ ግን ደግሞ ለዘላለም ተኝቼ ራሴን እችላለሁ። ለዘላለም ተኝቼ? እንዴት? አርቦኛል። ይቅርታ። ምን አብይ እንጂ አይቀርኩም በጣም ሼጅ ወጣች። አይ ስንወጣ እንታጠባለን። ተባረክልኝ። እሺ እድሜ ግን ያርዝም ሆነሽ ሽም አመት ነው። እንዴት ይየምናብ ይሄ ሁሉ ምርቃት ደግሞ ከየት ያለ እድሜው? እድሜ ስንት እንደሆነ በምን አውቀው ነው? ይልክ አሜን ይቀራል። አሜን በል። አሜን። አለምዬ አለምዬ ወይ መኖሬ አለም ወይ መኖሬ አለምዬ በጣም እናመሰግናለን። ቆንጆ ምግብ ነበር። ምናብዬም በጣም ወደዋለች። እሺ እና ልትወጣ ነው እንዴ? አዎ ቆማ እየጠበቀች እያየሽ። እናመሰግናለን አለምዬ። ቻው። ይሄ ልጅ አስምሮ መብላት ጀመረ እንዴ? እኔስ ቆንጆ ብትሆን ፈገግ ካላለች፣ ምንስ ቆንጆ ብትሆን ፈገግ ካላለች፣ እሷ ቆማ ቀርታ ትዳራለች። ለመቅላት ለመቅላት በርበሬ ይበልጣል፣ ለመቅላት ለመቅላት በርበሬ ይበልጣል። ካለ ጥቁር አዝሙድ መቼ ይጣፍጣል? በደምባቷ ላይ ከሳቀች 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 ልጅቷ ከመልኳ ምናለኝ ከፍትፍት ከፍትፍት ከፍትፍቷ ፊቷ። እኔስ ቆንጆ ብትሆን ፈገግ ካላለች፣ ምንስ ቆንጆ ብትሆን ፈገግ ካላለች፣ እሷ ቆማ ቀርታ ትዳራለች። ለመቅላት ለመቅላት በርበሬ ይበልጣል፣ ለመቅላት ለመቅላት በርበሬ ይበልጣል። ካለ ጥቁር አዝሙድ መቼ ይጣፍጣል? በደምባቷ ላይ ከሳቀች 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 ልጅቷ ከመልኳ ምናለኝ ከፍትፍት
ከፍትፍቷ ፊቷ እኔስ ቆንጆ ብትሆን ፈገግ ካላለች ምንስ ቆንጆ ብትሆን ፈገግ ካላለች እሷ ቆማ ቀርታ ትዳራለች። ለመቅላት በርበሬ ይበልጣል። ለመቅላት በርበሬ ይበልጣል። ካለ ጥቁር አዝሙድ መቼ ይጣፍጣል። በደንብ ባቷ ላይ ከሳቀች ልጅቷ ከመልኳ ምናለኝ ከፍትፍቷ ፊቷ ታውቂያለሽ ስላንቺ ብዙ ነገር ሳላውቅ አንቺን መውደዴ ያስገርመኛል። ስለኔ በጣም ማወቅክ ምናልባት እኔ እንዳትወደኝ የሚያገድ ከሆነስ? እንዴ ጥያቄን በጥያቄ አትመልሰው እንጂ። እንዴ ጥያቄዎችሽ እኮ ካልገቡኝ ከኔ ጥያቄ እንጂ መልስ አታገኝም። አይ እንደውም ጥሩ ምላሽ ነህ። ምናብይ እንደ ሁልጊዜው ነገርሽ ምንም እየገባኝ አይደል? እንደ ሁልጊዜው እንዲያው ምናብይ አንዳንዴ እኮ ነገሮች በጣም ነው የሚገርመው። እንደውም ሳስበው ከሌላ ዓለም የመጣሽ ምናባዊ ፍጥረት ነው የምትመስለው። በአካል መኖርሽን ሁላ እጠራጠራለሁ። ይልቅ አሁን ስላንቺ ነገር እኔ የተወለድኩት በጣም ጠባብ መንደር ውስጥ ነው። የአንዱ ቤተሰብ የአንዱ ልጅ የሚቆጣበት በጣም ሰላማዊ መንደር ውስጥ በጣም የምወዳቸው 4 የሴት ጓደኞች ነበሩ። የአንደኛዋ ስም የትናየት ይባላል። የትናየት? አይገርም? የእናቴ ስምም እኮ የትናየት ነው የሚባለው። መመሳሰሉ ይገርማል አይደል? በጣም እና ያቺ ሴት መኖሬን በጣም እንድጠላው አድርጋኛለች። መኖሬን? አንተን አይደለም በህይወት መኖሬን ነው ያልኩት። የተቀሩት 3ቱ ለኔ በጣም መልካም ነበሩ፣ ግን እሷ የምትላቸውን ነበር የሚሰሙት። ምክንያቱም መሪያቸው እሷ ነበረች። ያቺ ሴት በድህነቴ በበሽታዬ ሞት ይዝብኝ ነበር። በበሽታዬ? አዎ ካንሰር ነበረብኝ። ምን? አይዞ አሁን ድኛለሁ። በሰዓቱ እሷ የምታፈቅረው ወንድሜን ያፈቅረኝ ነበር። ያ ነገር በጣም አናዷት ጨጓራዬን ያመኝ ስለነበረ ለጨጓራ መድኃኒት ነው ብላ የተለያዩ የባህል ቅጠላ ቅጠል አድርጋ ጠጣች። ያ ነገር ነበር አንጀቴ ውስጥ ገብቶ የአንጀት ካንሰር እንዲይዘኝ ያደረገው። ምን አይነት ጨካኝ! ቆይ ታዲያ እንዴት ዳንሽ? ሞቼ? አዎ ሞቼ። አፈር ልሽ ነው የተነሳሁት። እንደ ድመት 9 ነፍስ ነው መሰለኝ ያለኝ። የእናቴ ስም የትናየት ስለሆነ ይሁን አላውቅም። የትናየት ተብሎ ክፉ ሴት ያለ ይመስለኛል። ግን ስማችን እኛን ይገልጻል። እንዴ? ያቺ ሴት ማንነቴን ከስሜ ጋር ነጥቃኛለች። የዛ ሴት የቀድሞ ስም ትነበብ ይባላል። እማዬ እየነገርኩሽ የተወለድኩትም ያደግኩትም እኛው ሰፈር አንጾኪያ ነው ብላኛለች እኮ። የኔ ልጅ ተረጋጋ እስቲ መኖሬ። እናትና አባቷን አልጠየካትም? እንደው መልኳስ ምን አይነት ነው? እማዬ ቀይ ናት፣ 2 ነጠብጣብ ጉንጯ ላይ አለ። እናቷን ርብቃ አባቷን ደግሞ እንዳሻው ነው ያለች። አረ እነሱ አንድ ልጅ ነው የወለዱት። እሷም ጓደኛችን ነበረች። እናንተ ከመወለዳችሁ በፊት 17 ዓመቷ ላይ ነው ካንሰር ተብላ ህይወቷ ያለፈው። ግን መቃብር ስፍራዋ እዛው እናንተው ሀገር አዲስ አበባ ነው። አቤት ህዝብ! እንደው ተገልብጦ ነበር የመጣው። እማዬ ያቺ ሴት ስሟ ማን ነበር? የትናየት ነበር ስሟ። የትናየት። ያቺ ሴት ማንነቴን ከስሜ ጋር ነጥቃኛለች። የዛ ሴት የቀድሞ ስም ትነበብ ይባላል። ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry.
ደጋግሜ ስልኳ ላይ ሞከርኩ፣ ግን አይሰራም። ምን ወሬ ግራ አጋባኸኝ እኮ። የምትነግረኝ ታሪክ ቅዠት እንጂ በጭራሽ እውነት አይመስልም። እኔም ቅዠት ሆኖ ከህልም የምነቃ እየመሰለኝ። ይህ እኮ ግራ የሚገባ ነገር ነው። ድሮ የሞተች የእናትህ ጓደኛ ታሪክ እንዴት አሁን ካገኘሃት ሴት ጋር ታሪኩ ሊመሳሰል ይችላል? እኔስ ግራ ግብት ያለኝ ጉዳይ ይሆናል። በቃ መኖሪያ አንተ ተረጋጋና በእኔ ስልክ እንደውላታት ቁጧን ነገር This number is unknown. Please call the inquiry office number. መኖሪ ወይ አለምዬ፣ እባክህ እንደዚህ መሆንህን አልወደድኩትም። አለምዬ፣ እኔስ የወደድኩትን ይመስልሻል የሆንኩት? መኖሪ እባክህ ተረዳኝ። ምናልባት እኮ ያንተ መኖር የማይኖራቸው ብዙ ሰዎች አሉ። እባክሽ ለእንደዚህ ነገር አልታደልኩም። መኖሪ ይሄኔ ማለት ጊዜ አሁን ላይሆን ይችላል፣ ግን ታስፈልገኛለህ። አለምዬ አልችልም። ልቤ ከምናብ ጋር አብሮ ነግዷል። እሺ መከናክ መኖር ይደክማል አይደል? የምታፈቅረው ካላገኘሽ ተመሳሳይ ቦታ ላይ ነው፣ ግን ሁለታችንም ፊታችን በተለያየ አቅጣጫ ነው ይዞረው። እንዴት? ቆይ እኔ አንተን ማፍቀር ይስተት ነው? መልስልኝ እንጂ መኖሬ፣ እውነት ሳትረዳኝ ቀርተህ ነው ወይስ ላለመረዳት እየሞከርክ ነው? እንደምታፈቅረኝ እኮ ሳትነግሪኝ ነው አብረሽኝ ነው። መቻሉ ነው ምናብ፣ ከዚህ በላይ አታስጨንቅኝ እንጂ። ምናብ አለምዬ፣ እዚህ ከቆየሽ ጥሩ ነገር አይፈጠርም። መሄድ አለብሽ። እሺ፣ አንተም እረፍት አድርግ። በቃ ደህና እደር። ምናብ እየጠፍተሽ ነው? መኖሬ ጎሽ፣ ጭራሽ በር ክፍት አድርገህ መተኛት ጀመርክ። አንቺ አይደለሽ እንዴ ሳትዘጊልሽ? ጭራሽ ወደ እኔ ያዞርከው አንተ ልጅ። በእንቅልፍ በመሄድ ጀመርክ እንዴ? ታዲያ ማን ከፈተ? ና ቁርስ በልተህ ቡና ስጠጣ እሱ ይታወቃል። ና ተነስ። ና እሺ።
መኖሬ ትንሽ እንኳን አትጎርስም? ማታ ምንም እህል ሳትቀምስ እኮ ነው ያደርገው። ምንም አላስኝም አለምዬ። ይልቅ ገብቼ እረፍት ባደርግ ነው የሚሻለኝ። በቃሽ፣ የጣርኩትን ቡና እንኳን ትንሽ ጠጣለን። አይ አለምዬ፣ አመሰግናለሁ። ገብቼ ትንሽ እረፍት ላድርግ። መኖሬና ሰው እየፈለገህ ነው። መኖሬ 3 ቀን ሙሉ ብታይ ስልኬ ዘግቶብኝ በጭራሽ ስሞክርልክ አልሰራም ብሎኝ ነበር። ቤት እንዳልመጣ ደግሞ ምናልባት ከሌለክ ብዬ መምጣት አልቻልኩም። መብራት ቆጣሪ ነው። መኖሬ እጁን ልቀቀው። ወንድም ምን ሆነሃል? ልቀቀኝ እንጂ። መኖሬ እጁን ልቀቀው እንጂ ምን ሆነሃል? ወንድም ምን ሆነሃል? ልቀቀኝ እንጂ። መኖሬ እጁን ልቀቀው እንጂ ምን ሆነሃል? ባለሱቅ ወይ ምን ልስጥሽ? ባለ 50 ብር ካልስጠኝ። አባት አንዴ ሙላልኝ። ደንግባቷ ላይ ከሳቀች 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 ልጅቷ ከመልኳ ምናለኝ ከፍትፍት ከፍትፍቷ ፊቷ ደንግባቷ ላይ ከሳቀች 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 ልጅቷ